የጥበበኛው የሰለሞን ከፈጣሪ የተሰጠው መጽሐፍ መዳረሻው የት ይሆን ይመስላችኋል? ሚስጥራዊ የልብ ወለድ መጽሐፍ የምትወዱ ሰዎች አንድ መጽሐፍ ልጠቁማችሁ። የምታዩት ገሊላ የተሰኘ ምርጥ ሚስጥራዊ ልብ ወለድ መጽሐፍ ነው። በትዕግስት ወልዴ የተጻፈ ነው። እጅግ እንግዲህ በታሪክ ውስጥ በሰው ልጆች ታሪክ ውስጥ ተቋረጠ ተብሎ ወይም ደግሞ ያልተነገረ ተብሎ የሚታሰቡት ታሪኮች ውስጥ አንዱ የሰለሞን መጽሐፍቶች ጉዳይ ነው። እንደሚታወቀው ጠቢቡ ሰለሞን በጥበቡ እጅግ የላቀ እንደነበር ይታወቃል። ከሰራቸው ስራዎችም እንግዲህ የቤተ መቅደሱ ጉዳይ እስካሁን እንግዲህ ፍርስራሹ እንዳልተገኘ ይነገራል። እውንስ ጥበቦቹ እውነት ናቸው ወይ ተብሎ እንኳን ለምስክርነት እንዳይታሰቡ በመጽሐፍ ቅዱስ ከተጠቀሱት ሐሳቦች በዘለለ እምብዛም ጥልቀት ያለው ጉዳይ አይነሳም። ይህንን የታሪክ ክፍተት ነው እንግዲህ ደራሲዋ ክፍተቶቹን ሞልታ ልታሳየን በምናቧ ልትስልልን እና ደግሞ ከሐሳቦቿ ልታቋድሰን ይህንን ድንቅ መጽሐፍ የለገሰችን ማለት ነው። እና እስኪ እንደዚህ አይነት መጽሐፍ የምትወዱ ሰዎች አንብቡትና አስተያየታችሁን ስጡበት።